የእግዚአብሔርን ቃል የሚሰሙ ነገር ግን ሰይጣን መጥቶ በልባቸው ውስጥ ያ ቃል እንዳያድግ ፍሬ እንዳያፈራ ከውስጣቸው የሚወሰድባቸው ሰዎች ናቸው። የእግዚአብሔርን ቃል ይሰማሉ ግን ሪጀክት ያደርጋሉ። የእግዚአብሔርን ቃል ይሰማሉ ግን አይታዘዙለትም። የምድር ባለጠግነት ሲጎበኛቸው ባለጠጋ ሲሆኑ ያንን መንፈሳዊ ሕይወት ውስጥ ማፍራት ያለባቸውን ፍሬ እንዳያፈሩ የሆኑ ሰዎች አሉ። ባለጠግነት አንቆ የያዛቸው፣ ስልጣን አንቆ የያዛቸው፣ የዚህ ዓለም ጥበብ አንቆ የያዛቸው፣ መንፈሳዊነት ሞኝነት የመሰላቸው፣ በመንፈሳዊነት መመላለስ እግዚአብሔርን መምሰል ወደ እግዚአብሔር ቤት መመላለስ ሞኝነት የመሰላቸው የመንፈሳዊውን ሕይወት ፍሬ ማፍራት ያልቻሉ ሰዎች ናቸው። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች በእያላችሁበት የእግዚአብሔር ሰላም ይብዛላችሁ። ዛሬም እንደተለመደው ከመጽሐፍ ቅዱሳችን ላይ አንድ ሐሳብ ሼር እንደራረጋለን። የማቴዎስ ወንጌል ምዕራፍ 13 ከቁጥር 1 እስከ 23 ያለ ሐሳብ ይሆናል። እሱም ዘሪው ዘር ሊዘራ ወጣ የሚለው የኢየሱስ ክርስቶስ ምሳሌ ነው። ኢየሱስ እንደምታውቁት በዚህ ምድር ላይ በሚመላለስበት ጊዜ ብዙ ትምህርቶቹን በምሳሌ እየመሰለ ያስተምራቸው ነበር። ታዲያ ከመሰላቸው ምሳሌዎች ውስጥ አንዱ በጣም የታወቀና በጣም ትምህርቱም ደግሞ ከፍ ያለ አንድ ምሳሌ አለ። እሱም ዘሪው ዘር ሊዘራ ወጣ የሚለው ምሳሌ ነው። ይህ ምሳሌ በማቴዎስ ወንጌል ምዕራፍ 13 ላይ እናገኛለን። እንዲሁም ደግሞ በማርቆስ ወንጌልና በሉቃስ ወንጌልም ላይ ደግሞ በስፋት ተጠቅሷል። ይህ ምሳሌ ኢየሱስ ክርስቶስ ለተሰበሰቡት ሕዝቦችና እንዲሁም ደግሞ ለደቀ መዛሙርቱ ነው ይህን ምሳሌ የመሰለው። ዘሪው ዘር ሊዘራ ወጣ አለ። ታዲያ ይህን ምሳሌ ሲጀምር አንዳንዱ ዘር በመንገድ ዳር ወደቀ፣ ወዲያውም ወፎች መጡና ወሰዱት በሉት አለ። አንዳንዱ ደግሞ ብዙ አፈር የሌለው ጭንጫ ላይ ወደቀ፣ ብዙ አፈርም ስለሌለው ስር ሊሰድ አልቻለም አለ። አደገ፣ ስር ስላልሰደደ ወዲያው ፀሐይ ሲወጣበት ደረቀ፣ ጠወለገ አለ። ሶስተኛው ዘር ደግሞ እሾህ ያለበት መሬት ላይ ወደቀ አለ። ታዲያ ይሄ እሾህ ባለበት ቦታ ላይ የወደቀው ዘር አደገ፣ ፍሬ ማፍራት ወቅቱ ላይ ሲደርስ ፍሬ ማፍራት አልቻለም። ለምን? እሾህ አንቆት ያዘ አለ። ሁሉንም ፕሮሰስ አልፎ መጥቶ ለየት የሚያደርገው ፍሬ ማፍራት ላይ ሲደርስ እሾህ ስላነቀው ፍሬ አላፈራ ማለት። አራተኛው ዘር አለ በመልካም መሬት ላይ ወደቀ አለ። ይህ በመልካም መሬት ላይ የወደቀው አደገ፣ ስር ሰዷል፣ በስርዓቱ ግንድ አውጥቷል፣ ቅርንጫፍ አውጥቷል፣ የሚያስፈልገውን ሁሉ አድርጓል። ሲያፈራም ደግሞ 100፣ 60፣ 30 ፍሬ ያፈራ አለ። እነዚህን አራቱን ምሳሌ ከመሰለላቸው በኋላ ደቀ መዛሙርቱ መጥተው ይህን ምሳሌ ለምንድን ነው በምሳሌ የምትናገረው አሉት። ምሳሌውንም ደግሞ እንዲያብራራላቸው ጠየቁት። ኢየሱስ ለምን በምሳሌ እንደሚናገርም ከነገራቸው በኋላ እሱ ትምህርታችን ሐሳብ ስላልሆነ ዋናው ምሳሌውን ለነሱ ማብራራት ይጀምራል። የመጀመሪያው አለ በመንገድ ዳር የወደቀው ወፎች የበሉት አለ። ከዚህ አራቶቹ ዘሮች ውስጥ አንደኛው የመጀመሪያው አለ። እሱን ግን አንደኛውን፣ ሁለተኛውን፣ ሶስተኛውን፣ አራተኛውን ምሳሌ ከማብራራቴ በፊት የመጀመሪያው ዘር ምንድነው፣ ዘሪው ማን ነው፣ እንዲሁም ደግሞ መሬት የተባለው ምንድነው የሚለውን በግልጽ አስቀመጠላቸው። የመጀመሪያው ዘር የተባለው የእግዚአብሔር ቃል ነው አለ። ዘሪው የተባለ ደግሞ የሚዘራው እግዚአብሔር ራሱ ነው አለ፣ ባለቤቱ፣ የቃሉ ባለቤት። ሶስተኛው ደግሞ መሬት የተባለው የሰው ልብ ነው አላቸው። ታዲያ ይህንን ሶስቱን ነገር ያዙና አሁን አራቱን አይነት ደግሞ አብራራላችኋለሁ አላቸው። የመጀመሪያው ይህ ተመሳሳይ ዘር፣ ተመሳሳይ ዘሪ መንገድ ዳር የወደቀው ላይ ዘሩ ተመሳሳይ ነው፣ ዘሪውም ተመሳሳይ ነው። ሁሉም አራቱ ላይ ልዩነቱ የመሬት ብቻ ነው። የመጀመሪያው መንገድ ዳር ወደቀ፣ ወፎች በሉት አለ። ይሄ አለ ሲፈታላቸው የእግዚአብሔርን ቃል የሚሰሙ ነገር ግን ሰይጣን መጥቶ በልባቸው ውስጥ ያ ቃል እንዳያድግ ፍሬ እንዳያፈራ ከውስጣቸው የሚወሰድባቸው ሰዎች ናቸው። የእግዚአብሔርን ቃል ይሰማሉ ግን ሪጀክት ያደርጋሉ። የእግዚአብሔርን ቃል ይሰማሉ ግን አይታዘዙለትም። የእግዚአብሔርን ቃል ይሰማሉ፣ በጸሎት በጾም ወይ በመንፈሳዊ ልምምድ አያዳብሩትም፣ ወዲያው ነው የሚረሱት አለ።
ሁለተኛው አይነት ደግሞ ይሄ ብዙ አፈር የሌለበት ጭንጫ የተባለው አለ የእግዚአብሔርን ቃል የሚሰሙ ነገር ግን በዛ የእግዚአብሔር ቃል ስር የማይሰዱ ያንን የእግዚአብሔር ቃል በውስጣቸው ያብላሉት ሚዲቴት ያደረጉት በዛ ራሳቸውን እግዚአብሔርን ወደ መምሰል ራሳቸውን የማያስለምዱ ነገር ግን ወዲያው መከራ ሲመጣ ከእግዚአብሔር ቃል ውጪ የሚሆኑ ሰዎች ናቸው አለ ፀሐይ ብሎ ያመጣው እዚህ ጋር አሁን መከራንና ፈተናን ነው ስር አይሰዱም አለ ለምን ጭንጫ ስላለ ብዙ አፈር ስለሌለ አለ ብዙ አፈር የሌለው ያ ዘር ምን ይሆናል አፈሩ ወዲያው ያልፍና ስሩ ወደ ጭንጫው ላይ ወደ ድንጋይ ላይ ይወጣል ያኔ ስር መስደድ ስለማይችል ቶሎ ያድጋል ፀሐይ ሲወጣበት ወዲያው ይደርቃል ይሄ ወገኖቼ ብዙ ጊዜ እግዚአብሔርን ቃል የሚሰሙ በእግዚአብሔር ቃል ደስ የሚሰኙ አንዳንዴ መንፈሳዊ መልክ ያላቸው ግን የሆነ መከራና ፈተና ሲመጣባቸው ቶሎ ከመንፈሳዊ ህይወት የሚወጡ እግዚአብሔርን የሚክዱ አይነት ሰዎች ናቸው ለምን ብዙ አፈር ስለሌለው ጭንጫ ነው ስር አይሰድም እንደተባለው በእግዚአብሔር ቃል ውስጥ ስር ስለማይሰዱ ነው በደና ጊዜ በእግዚአብሔር ህልውና ውስጥ ስለማይቆዩ በደና ጊዜ በእግዚአብሔር ቃል ስለማይሞሉ በደና ጊዜ ከእግዚአብሔር ጋር ያላቸውን ህብረት ስላላስተካከሉ ክፉ ሲመጣ ሰልፍ ሲመጣ መከራ ሲመጣ ወዲያው ከመንፈሳዊ ህይወታቸው ይወጣሉ ሶስተኛው አለ ደግሞ ወደ ሶስተኛው ሲመጣ በእሾ የሚታነቀው ነው ይሄ አለ በምድር ላይ እግዚአብሔርን ቃል ይሰማሉ መንፈሳዊ ናቸው ቤተክርስቲያን ይመላለሳሉ መንፈሳዊ የሚባለውን ሁሉንም መስፈርት ያሟላሉ አለ ችግራቸው ፍሬ ማፍራት አይችሉም አለ የዚህ ፍሬ አለማፍራታቸው ችግር ምክንያት ደግሞ አለ እሾ ነው አለ ይሄ እሾ አንቆ ይዛቸዋል አለ ይሄ እሾ ብሎ የመሰለው ደግሞ የምድር ባለጠግነት አንዳንዶች ገንዘብ በሌላቸው ጊዜ የእግዚአብሔርን ቃል የሚሰሙ እግዚአብሔርን የሚያመልኩ ጥሩ መንፈሳዊ የሆኑ ሰዎች ነገር ግን የምድር ባለጠግነት ሲጎበኛቸው ባለጠጋ ሲሆኑ ያንን መንፈሳዊ ህይወት ውስጥ ማፍራት ያለባቸውን ፍሬ እንዳያፈሩ የሆኑ ሰዎች አሉ ባለጠግነት አንቆ የያዛቸው ምድራዊ ዝና አንቆ የያዛቸው ስልጣን አንቆ የያዛቸው የዚህ ዓለም ጥበብ አንቆ የያዛቸው መንፈሳዊነት ሞኝነት የመሰላቸው በመንፈሳዊነት መመላለስ እግዚአብሔርን መምሰል ወደ እግዚአብሔር ቤት መመላለስ ሞኝነት የመሰላቸው የመንፈሳዊውን ህይወት ፍሬ ማፍራት ያልቻሉ ሰዎች ናቸው ጳውሎስ በገላትያ ላይ የመንፈስ ፍሬት ብሎ 9ን ዘርዝሯል ነገር ግን እነዚህ ነገሮች ራስን መግዛት የሚባል ፍሬ ማፍራት አይችሉም የቅድስናን የመንፈሳዊነትን ይሄ መንፈሳዊ ፍሬ ማፍራት የማይችሉ ለምን የምድር ጥበብ አንቆ ስለሚይዛቸው ስልጣን አንቆ ስለሚይዛቸው ባለጠግነት አንቆ ስለሚይዛቸው እነዚህ ናቸው አለ አራተኛው በመልካም መሬት ላይ የወደቀው ነው አለ ይሄ ጭንጫ አላስቸገረውም እሾ አላስቸገረውም ፀሐይም ሲወጣ አላስቸገረውም 160-30 ፍሬ ያፈራ አለ ለምን መልካም መሬት ላይ ስለወደቀ የሚገርማችሁ ነገር እነዚህ አራቱ አይነቶች የዘር ልዩነት የለው ተመሳሳይ ዘር ነው የተዘራው ዘሪውም ደግሞ የተለያየ ሰዎች አይደሉም አንድ አይነት ዘሪ ነው ዘሪው እግዚአብሔር ነው ብለናል አራቱም አይነት ላይ ዘር የተባለው የእግዚአብሔር ቃል ነው ብለናል አራቱም ቦታ ላይ ተመሳሳይ ነው ታዲያ ምንድነው ልዩነቱ ከተባለ መሬቱ ነው መሬት የተባለው ልብ ነው ብለናል ወገኖቼ የእግዚአብሔር ቃል ወደኛ መጥቶ ፍሬ ማፍራት ያልቻልን ከሆነ ችግሩ ዘሩ ጋር አይደለም ችግሩ ዘሪው ጋር አይደለም ችግሩ እኛ ጋር ልባችን ጋር ነው ምክንያቱም ዘሪውም አንድ ነው ዘሩ ምርጥ ዘር የእግዚአብሔር ቃል ነው ልባችንን ነው መፈተሽ ያለብን ታዲያ በዚህ የመጽሐፍ ቅዱስ ክፍል ውስጥ ኢየሱስ ሊናገር የፈለገው ልባችሁን አስተካክሉ ለእግዚአብሔር ቃል ምቹ አድርጉ ለእግዚአብሔር ድምጽ ምቹ አድርጉ ልባችሁን እኔ ዘራለው ቃሌን በእናንተ ውስጥ ያ ወደናንተ ምዘራ ወደናንተ ምልከው የኔ ቃል በእናንተ ህይወት ውስጥ ገብቶ ህይወታችሁን መለወጥ የሚችለው በእናንተ ውስጥ ሄዶ ሌሎችን መለወጥ የሚችለው ልባችሁ መልካም መሬት ሲሆን ነው ማለት ፈልጎ ነው ልባችንን እንፈትሽ በዚህ በሕዝቅኤል ምዕራፍ 36 ቁጥር 26 ላይ የእግዚአብሔር ቃል እንደዚህ ይላል ልባችሁን እለውጣለሁ ይላል ምክንያቱም ድንጋይ የሆነውን ልብ አውጣለሁ
ስጋ የሆነውን ልብ ደግሞ እሰጣቸዋለሁ ይላል። ለምን? እግዚአብሔር ከልብ ጋር ነው። ልባችን እንዴት ነው? የእግዚአብሔር ቃል ምርጥ ዘር ነው። ዘሪው ራሱ እግዚአብሔር ነው። በተለያየ መልኩ ይህ የእግዚአብሔር ቃል የሚደርሳችሁ ወንድሞቼና እህቶቼ፣ ይህ የእግዚአብሔር ቃል ምርጥ ዘር ነው። ባለቤቱ ደግሞ እግዚአብሔር ነው ዘሪው። ይህንን ዘር ወደ ህይወታችሁ ሲመጣ ፍሬ እንዲያፈራ ከፈለጋችሁ ልባችሁን በንስሐ ለውጡ። ለእግዚአብሔር እንዲመች አድርጉ። ያኔ ይህ የእግዚአብሔር ዘር በህይወታችሁ ውስጥ ይበቅላል፣ ፍሬም ያፈራል። ህይወታችሁ ለእግዚአብሔር የተመቸ የተወደደ ህይወት ይሆናል። ተባረኩ።